ሰላም እንዴት ናችሁ? ዛሬ ከዚህ በታች የምነግራችሁን 10 ነገሮች ከተገበራችሁ በሳል ትሆናላችሁ ማለት ነው። በጥንቃቄ አዳምጡኝ። የበሰለ ሰው የሚያሳያቸው 10 ምልክቶች። አንደኛ ማውራት ስላለበት እንጂ ምላስ ስላለው ብቻ አያወራም። ሁለተኛ ለመፍረድ አይቸኩልም። ሶስተኛ ሁሉንም ሰው ያከብራል። አራተኛ የሰዎችን ሀሳብ ሳይንቅ ያዳምጣል። አምስተኛ አግባብነት ለሌላቸው ነገሮች ዝምታን ይመርጣል። ስድስተኛ ሚዛናዊ ህይወት ለመኖር ተግቶ ይሰራል። ሰባተኛ በሰዎች ላይ ጥገኛ የሆነ ደስታ የለውም። ራሱን ችሎ የቆመ ነው፣ በራሱ የቆመ ነው ማለት ነው። ስምንተኛ መጎዳትን እንጂ መጉዳት አይፈልግም። ያ ማለት ተበዳይ ነው እንጂ የሚሆነው በዳይ አይሆንም ማለት ነው። ዘጠነኛ የይቅርታና የፍቅር ልብ አለው። አስረኛና የመጨረሻው እጁን ለመልካም ነገር ያበረታል። እነዚህን ነገሮች ካደረጋችሁ በሳል ወይም አዋቂ ወይም አስተዋይ ትሆናላችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። ቻው